ሰላም እንዴት ናችሁ? ደህና ናችሁ? አለው እግዚአብሔር ይመስገን ደህና ነኝ። አንድ ጥቅስ ላንብብላችሁ። ምን ይጠቅምሃል ከእግዚአብሔር ባልሆነ ክብር መከበር? ለምን ትሻለህ ክብር ፍለጋ? ከቆላ ወደ ደጋ ከደጋ ወደ ቆላ ትወጣለህ ትወርዳለህ። ለመሆኑ ክብር ከወዴት ናት ያለችው? ክብር እኮ ባለክንፉ መላእክት ክንፍ ስላለው የሚያገኛት እጅን እግር የሌለው ቶማስ ክንፍ ይቅርና እጅ እግር እንኳን ሳይኖረው የሚያገኛት ስጦታ ናት። ዝንጉሃዊ ባህታዊ ከደጁ ሳይወጣ በበዓት ተክቶ በሩን ዘግቶ የሚያገኛት ከሰማይ እንጂ ከምድር ያልሆነች ናት። ከእግዚአብሔር እጅ ከሰው አይደለችም። ክብር መሬትን ለመሬት ሀገር ለሀገር እየዞርክ መፈለግ ተው። ሰው በተሰበሰበበት ሕዝብ በበዛበት አደባባይ ተገኝቶ ካልተናገርኩ አትበል። እንደዚህ ባለ ቦታ ያገኘኸውን ክብር ከአንድ ቀን በኋላ አታገኘውም። ቅዱስ ጳውሎስ ከበርባናስ ጋር በሊቃኦንያ ከተሞች በሰበከ ጊዜ ሕዝቡ ተገረሙበት። በሊቃኦንያም ቋንቋ አማልክት በሰው አምላክ መጡልን አሉት። ነገር ግን በበነጋው ጳውሎስ የሞተ እስኪመስለው ድረስ በድንጋይ ወገሩት። ትናንትና ዕጣ ሊያጥኑለት መስዋዕትን ሊያቀርቡለት ለነበረው ሰው ድንጋይ እያነሱበት ብለህ ታስባለህን? ሰዎች ያመጡልህን ክብር መልሶ ለመውሰድ ጊዜ አይፈጅባቸውም። እግዚአብሔር ግን ከሰጠህ አይወስድብህም። ሰዎች ስላልሰጡህ ክብር ማዘንህ በፊት መጥቆር ይታወቅብሃል። ነገር ግን ያ ክብር ከእግዚአብሔር ካልሆነ ምንም አይጠቅምህም። ከእግዚአብሔር በሆነ ጊዜ ደግሞ አንዳች ነገር ሳይቀንሱ ያመጡልሃል። የደብረ ጽሞናው አባ ሲኖዳ በሕይወት ሳሉ በገዳማቸው ዙሪያ ከሚኖሩ ሰዎች ክብር አልተቀበሉም ነበር። እንዲሁም ይባስ ብሎ ከገዳማቸው አሳደዷቸው። ነገር ግን እግዚአብሔር ክብራቸውን ሊገለጥላቸው በወደደ ጊዜ ገለጠ። ያሳደዷቸውን ሰዎች በሕይወት ባገኛቸው አጽማቸውን ባረፈበት ቦታ ሄደው ይቅርታ ጠየቋቸው። በሕይወት ሳሉ ማንም አልተከለከላቸውም። በባዶ እግራቸው ከገዳሙ ወጡ። ክብራቸው ሲገለጥ ግን በፈረስ በበቅሎ አጽማቸውን ጭነው አመጡላቸው ይላል። ክፍል 2 ይቀጥላል። እና ክብር ከእግዚአብሔር ነው የሚሰጠው ከሰዎች አይደለም ለማለት ነው። ብቻ መከበርም ምንም ሁሉም ከእግዚአብሔር ሲሰጥ መልካም ነው። እኛ